ቀጥሎ የምናየው ስለ ጊዜ መሰረታዊ ሁኔታዎችን ነው የምናየው። ጊዜ መሰረታዊ ሁኔታ የራሱ የሆነ መሰረታዊ ሁኔታ አለው። ለማንኛውም ነገር እሱን የሚገልጽ ነገር አለው ማለት ነው። ፋንዳሜንታል ትሩዝ አባውት ታይም ዋና ዋና የሆኑትን ነው የምናየው። ስለ ጊዜ ልንገነዘባቸው ወይም ልናውቃቸው የሚገቡ ጥቂት መሰረታዊ ሁኔታዎች አሉ። በአብዛኛው ሳይንሳዊ በሆነም በፍልስፍናም ዘርፍ ብዙ ስለ ጊዜ የሚሰጡ ትርጉሞች ቢኖሩም እንኳን አሁን የምናያቸው ደግሞ ጊዜን በአግባቡ ከመጠቀም አንጻር ያሉ ፋይዳዎችም ወይም ጥቅሞችን ከዛ አንጻር አይተን ነው እነዚህ የምናያቸው። ስለዚህ ስለ ጊዜ እነዚህ እውነታዎችን አውቀን ጊዜያችንን በአግባቡ ለመጠቀም እንድንችል ግንዛቤ ያስጨብጡናል በሚል ነው እነዚህን የምናየው ማለት ነው። የመጀመሪያው ጊዜ ሁለንተናዊ ሀብት ነው። ጊዜ ለማንኛውም ግለሰብ እኩል የተሰጠ ሀብት ነው። ይህም በቀን 24 ሰዓት ነው። ለምሳሌ ስራ የሚሰራ ሰው ሰርቶ ገንዘብ ሊያከማች ይችላል። ያንን አከማችቶ በራሱ ጥረት ሀብታም ሊሆን ይችላል። ገንዘብ ያለው ሰው መሆን ይችላል። ገንዘብ ብቻ ሳይሆን ቤት ያለው፣ መኪና ያለው፣ ልብስ ያለው፣ ጥሩ ልብስ የሚለብስ ሀብታም ምናምን ልንለው እንችላለን። ግን ከዛ አንጻር በቃ ሀብትን የሆነ በግለሰብ በሰዎች እንደየሰዎቹ ደረጃ ነው ሀብት ብለን የምንጠራው። ግን ጊዜ ለሁሉም ሰው እኩል የሰጠ ሀብት ነው ማለት ነው። ሀብት መቆጣጠርን ይፈልጋል፣ አለማባከንን ይፈልጋል፣ ለሚገቡ ነገሮችን ማዋልን ይፈልጋል። ሀብት ያለው ሰው ደግሞ በጣም በብዙ ሀሳብ ውስጥ ሊሆን ይችላል። ምንድነው የማደርገው ብሎ ሊሆን ይችላል። ግን ልክ እንደዚሁ ጊዜ ደግሞ በጣም ጥንቃቄ የሚፈልግ ሁለንተናዊ ሀብት ነው። ይህ ማለት ሁለንተናችንን ማሳደግ የምንችለው በጊዜ ውስጥ ነው። ጊዜ ደግሞ ሁሉንም ነገር አቅፎ የያዘ ነገር ስለሆነ እንደ ሀብት ማየት አለብን ማለት ነው። ስለዚህ ራሳችንን የምናሳድግበት፣ ትምህርት የምንማር ትምህርታችንን የምንማርበት፣ ስራ የምንሰራ ስራችንን የምንሰራበት፣ ከቤተሰብ ጋር ያለን ከቤተሰቦቻችን ጋር የምናሳልፈው በጊዜ ውስጥ ነው ማለት ነው። ስለዚህ በነዚህ በምንኖረው በሶሻል ላይፍ ውስጥ ጊዜያችንን በአግባቡ መጠቀም መቻል አለብን። ምክንያቱም ውስን የሆነ ሀብት ስለሆነ፣ የተመጠነ ሀብት ስለሆነ፣ የሚያልቅ ሀብት ስለሆነ፣ የሚያልፍም ሀብት ስለሆነ ጊዜን በአግባቡ ለመጠቀም ይሄን መሰረታዊ ማወቅ አለብን። ሁለተኛው የጊዜ ስሜት ሊለያይ ይችላል። አንድ ጊዜ እንደሚበር ሲሰማን፣ ሌላ ጊዜ ደግሞ በጣም እንደሚጓተት ሊሰማን ይችላል። ጊዜ አንዳንድ ጊዜ በአግባቡ ሳንጠቀም ስንቀር ብዙ ሀሳቦች ውስጥ እንገባለን። ከዛ በኋላ በጣም የሚፈጥን ትቶን የሚሄድ መስሎን ሊሰማን ይችላል። በዚህ ሰዓት የሚሰማን ስሜትና ጊዜ ደግሞ አለኝ በሚል ሰበብ ጊዜ በቃ ችግር የለም ተመልሼ አድርገዋለሁ እያለን እንዳለን ሲሰማን የሚሰማን ስሜት ተመሳሳይ አይደለም። ስለዚህ የተዘበራረቀ ስሜት እንዳይሰማን ጊዜያችንን በአግባቡ የመጠቀሙን ነገር ግንዛቤ ውስጥ ማስገባት አለብን፣ ማሰብ አለብን ማለት ነው። ስለዚህ እንደየ ሁኔታው ነው የሚሆነው ማለት ነው። በጊዜ ውስጥ ሰው በተለያየ ሁኔታ ውስጥ ስለሚያልፍ በሁኔታው በቃ በዛ ባለበት ሁኔታ ውስጥ ሆኖ ነው ሰው ለጊዜው ትርጉም የሚሰጠው እና ስሜት ይለያያል ማለት ነው። ሌላው ደግሞ ጊዜን በአግባቡ መምራት አስፈላጊ ነው። በተለይ ስራ የሚበዛባቸው ሰዎች ጊዜን በምርታማ በሆነ ውጤታማ በሆነ መንገድ የመጠቀም ግዴታ አለባቸው። ምክንያቱም ውጤታማ መሆን የሚፈልግ ሰው ጊዜውን በአግባቡ መምራት፣ መጠቀም፣ መቆጣጠር መቻል አለበት። በእርግጥ እኛ የምንቆጣጠረው ጊዜውን ቀኑ ዛሬ እንዲህ መሆን አለበት ብለን ቀኑን ሳይሆን በቀን ውስጥ ወይም በጊዜ ውስጥ ያሉ ሁኔታዎችን፣ ክስተቶችን፣ የምናደርጋቸውን ድርጊቶችን ነው የምንቆጣጠረው ማለት ነው። ስለዚህ ጊዜን በአግባቡ መምራት አስፈላጊ ነው። ስለዚህ ይሄ መሰረታዊ ሁኔታ ጊዜን በአግባቡ መምራቱ ነገር መሰረታዊ እውነት ነው ማለት ነው። ጊዜን በአግባቡ የሚመራ ሰውና የማይመራ ሰው፣ ጊዜውን በአግባቡ የሚጠቀም ሰውና የማይጠቀም ሰው ውስጥ ልዩነት ይመጣል ማለት ነው። ስለዚህ በ24 ሰዓት ሰፋ ብሎና ለአንዱ ተጨምሮና ተቀንሶ ስለተሰጠ ሳይሆን ስንቆጣጠረው ማለት ነው። የምናደርጋቸው ድርጊቶችን በቅደም ተከተል ማስቀመጥ ሊሆን ይችላል። የተለያዩ የጊዜ አጠቃቀም ስልቶችን ተጠቅመን ስንቆጣጠረው ማለት ነው እና ጊዜን መምራት አስፈላጊ ነው። ሌላው ጊዜ ማንንም አይጠብቅም። ጊዜ እንዲያመልጠን የመተው ወይም
እያንዳንዱ ቅጽበት በአግባቡ የመጠቀም ምርጫው የኛ ነው። ስለዚህ ልንባክን እንችላለን። ከጓደኞቻችን ጋር የተጫወትን አንዳንድ ነገሮችን ደስ ለመሰኘት እያደረግን ልንቆይ እንችላለን ማለት ነው። ስለዚህ ጊዜ አለን እያልን በቃ በብዙ ነገሮች ውስጥ ስንባክን ጊዜ ያልፋል ማለት ነው። አይጠብቅም። በእኛ ማህበረሰብ ራሱ ጊዜ እንደ ታክሲ ቆሞ አይጠብቅም ይባላል አይደል? ስለዚህ ጊዜያችን ያልፋል ማለት ነው። ያልፋል። ባለንበት ቦታ ባለንበት ሁኔታ ውስጥ ሆነን ጊዜያችንን አስበን መጠቀም አለብን። እንደሚያልፍ ተገንዝበን መጠቀም አለብን ማለት ነው። ዛሬ ተማሪ ከሆንክ የምትማርበት የትምህርት ዘመን ያልፋል። ከጊዜ በኋላ ስራ ቦታ ላይ ታገኛለህ። ልክ እንደዚሁ ማለት ነው። ያልፋል ማለት ነው። ልክ ለምሳሌ ልጅ ሆኖ አይቆይም። ወጣት የሆነ ወጣት ሆኖ አይቆይም። ያልፋል። ልጅ ወደ ወጣትነት፣ ከዛ ወጣት ደግሞ ወደ አዛውንት ምናምን እያለ ወደ በቃ ጎልማሳ እያለ ወደ ላይ ይሄዳል ማለት ሽማግሌ እያለ መጨረሻ ድረስ ይሄዳል ማለት። ስለዚህ ልክ እነዚሁ ልክ እድገታችን እየጨመረ ሲሄድ እኛም ደግሞ ያለፈው ነገር እንደማናገኝ ልክ እንደዚሁ ጊዜያችን ቆሞ አይጠብቀንም ማለት ነው። ሌላው ደግሞ ጊዜ የማይታጠፍ ነው። ጊዜ ማራዘም ወይም እንደፈለጉ ማዘዋወር ማኒፑሌት ማድረግ አንችልም። ጊዜያችን 24 ሰዓት ከሆነ 28 ሰዓት ማድረግ አንችልም። 1 ዓመት ከሆነ 2 ዓመት ማድረግ አንችልም። 1 ሰዓትም 2 ሰዓት ማድረግ አንችልም። ስለዚህ አናጥፈው ማለት ነው። አለፈብኝ ብለን 30 ደቂቃ አለፈ ብለን 1 ሰዓት ማድረግ አንችልም። 30 ደቂቃ ጨምረን ማለት ነው። ስለዚህ አናጥፈውም። እጥፍ ማድረግ አንችለውም ጊዜያችንን ማለት ነው። ስለዚህ ሌሎችን አይተን ደግሞ ኮንፊውዝ ወይም መረበሽ የለብን። ከኛ ጋር ያሉትን ስኬታማ የሆኑ ሰዎችን አይተን ጊዜን በአግባቡ የተጠቀምኩ አይደለሁም ብለን መጨነቅ የለብንም። ባለን ጊዜ ሌሎችንም ሳንመለከት ከሌሎች ጋር ራሳችንን ሳናወዳድር ጊዜን መጠቀም መቻል አለብን። ሌላው ደግሞ ጊዜ ውስንና አድሎ የለበት ነው። ማንም ሰው ከሌላው የበለጠ ጊዜ አልተሰጠውም ወይም አይሰጠውም። ስለዚህ እኩል የተሰጠው ይህ ጊዜ የተወሰነ ነው፣ የተገደበ ነው። ከተጠቀምነው ለአንድ ሰው በአንድ ቀን ውስጥ 24 ሰዓት ነው ያለው። ይሄ የተወሰነ ነው ማለት ነው። ደግሞ አድሎ የሌለበትም ለሁሉም ሰው፣ ለትልቅ ለትንሹም፣ ለተማረ ላልተማረም፣ መጠቀም ለሚችል ለማይችልም ለሁሉም ሰው የተሰጠ ነው ማለት ነው። ሲሰጠን እንደዚህ ነው የተሰጠን። ስለዚህ ጊዜያችንን በአግባቡ የመጠቀምና ያለመጠቀም ልዩነት ያመጣል እንጂ ጊዜ በእኩል ነው የተሰጠ። ጊዜን ማከማቸት አይቻልም። ጊዜ ለሌላ ጊዜ አገልግሎት እንዲውል አከማችቶ ወይም ቆጥቦ ማስቀመጥ አይቻልም። ሰው ገንዘብ ሊቆጥብ ይችላል። ሰው አንዳንድ የራሴ ብሎ አርጎ የያዘው ነገር ሊያከማቸው ሊያጠራቅመው ይችላል። ጥሪት አይደል ራሱ የሚባለው የተጠራቀመ ሀብት ማለት ጥሪት ማለት። ልክ እንደዚሁ ጊዜያችንን ማጠራቀም አንችልም። ይሄ የዛሬ ሰኞ እዚህ ይሁን፣ ቀጣይ ሰኞ ደግሞ ምናምን ማክሰኞም ይሁን ለሌላ ጊዜ ይጠቀማለሁ ብለን የሆነ ስቶሬጅ ውስጥ ወይም የሆነ ማከማቻ ጣቢያ ላይ ማስቀመጥ አንችልም ማለት ነው። አንችልም። ስለዚህ ጊዜያችንን በአግባቡ ከተጠቀምን ያልፋል ማለት ነው። ያልፋል። ማከማቸት አንችልም። ልክ በቃ ውሃ እንደሚያልፍ ያልፋል ማለት ነው። ውሃ እንደሚያልፍ ያልፋል። አናከማቸውም። ሰው ለምሳሌ ውሃን በእጁ ይዤ በቃ ቆያለሁ ምናምን አልችልም። ከታች በኩል ይፈሳል ማለት ነው። ልክ እንደዚህ ነው ማለት ነው። በእጃችን እንደዚህ የያዝነው በቃ እንደዚህ የያዝነው ውሃ ወይም በእፍኛችን የያዝነው ውሃ ይፈሳል ማለት ነው። አይቆይም። ልክ እንደዚህ ነው። ጊዜ ይፈሳል እንደ ውሃ፣ እንደ ወንዝ ነው ይባላል። ጊዜ አንዴ ካለፈ አይመለስም። ጊዜ አንዴ ካመለጠ መልሶ ማግኘት ወይም መተካት አይቻልም። አንዳንድ ጊዜ ሰዎች ህይወታቸውን ወይም ጊዜያቸውን በማይጠቅሙ ተራ በሆኑ ነገሮች ላይ ካሳለፉ በኋላ ምንድነው የሚሆኑት? ይቆጫሉ ማለት ነው። ከቁጭት ወይም ከመጨነቅ ከተለያዩ ነገሮች ውስጥ ውጪ ሌላ ምንም ጥቅም የለውም ማለት ነው። ስለዚህ ጊዜን በአግባቡ መጠቀም መቻል አለብን። እንዳንቆጭ፣ ተስፋ እንዳንቆርጥ፣ መንገድ ላይ ከሌሎች ወደኋላ ቀርተን እንዳንጨነቅ፣ ጊዜያችንን በቃ ስኬጁልድ በሆነ ወደፊት እናያለን። ስለ
ጊዜን የመጠቀም ቴክኒኮች ወደ 10 ምናምን የሆኑ የተዘጋጁ አሉ እና ጊዜን በአግባቡ መጠቀም በጣም ወሳኝ ነው ማለት ነው። በጣም ወሳኝ ነው። ስለዚህ ጊዜን በአግባቡ መጠቀም ጥያቄ የሌለው ነገር ነው እና ጊዜን በአግባቡ መጠቀም ወሳኝ ነው። ስለዚህ ጊዜን በአግባቡ የመጠቀም መሰረታዊ ሁኔታዎች እነዚህ ናቸው። ጊዜ ሁለንተናዊ ሀብት ነው። የጊዜ ስሜት ሊላይ ይችላል። ጊዜን በአግባቡ መምራት አስፈላጊ ነው። ጊዜ ማንንም አይጠብቅም። ጊዜ የማይታጠፍ ነው፣ የማይቀለበስ የማይመለስ ነው፣ መቀየር የማንችለው ነው። ጊዜ ውስን ወይም አድሎ የሌለበት ነው። ጊዜ ማከማቸት ማጠራቀም አንችልም። ጊዜ አንዴ ካለፈ አይመለስም። ስለዚህ ጊዜያችንን በአግባቡ መጠቀም መቻል አለብን ማለት ነው።